ሰላም ሰላም እንዴት ናችሁ? ውድ የቻናላችን ቤተሰቦች ማንቸስተር ሲቲ ቼልሲን 1-0 በሆነ ጠባብ ውጤት በማሸነፍ የኤፍኤ ካፕ ዋንጫን ማንሳት ችሏል። ጨዋታው ምን ይመስል ነበር? እንዲሁም ደግሞ ከጨዋታው በኋላ የተሰጠ ሀሳብና አስተያየት ወደ እናንተ የምናደርስ ይሆናል። አረብ ዕለት በተደረገ ሌላ የፕሪሚየር ሊግ መርሃ ግብር ደግሞ አስቶን ቪላ በሜዳው ቪላ ፓርክ የመርሲሳይዱን ክለብ ሊቨርፑልን አስተናግዶ 4-2 በሆነ ሰፊ ውጤት በማሸነፍ ታሪካዊ ድል ተቀዳጅቷል። በውጤቱም ቪላዎች አራተኛ ደረጃን ከሊቨርፑል መልሰው መረከብ ችሏል። ስለ ሁለቱ ጨዋታዎች እያነሳን አብረን ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ ላይክ፣ ሼር እንዲሁም ደግሞ ለቻናላችን አዲስ ከሆናችሁ ሰብስክራይብ እያደረጋችሁ አብራችሁ እንድትቆዩ ስንል በአክብሮት እንጋብዛለን። ትናንት ከሰዓት በኋላ በዌምብሌ በተደረገው የኤፍኤ ካፕ ፍጻሜ ማንቸስተር ሲቲ ቼልሲን 1-0 በሆነ ጠባብ ውጤት በማሸነፍ ሻምፒዮን መሆን ችሏል። ሲቲዎች ባለፉት 2 ዓመታት በተቀናቃኛቸው ማንቸስተር ዩናይትድ እንዲሁም ደግሞ ክሪስታል ፓላስ ሽንፈት ካስተናገዱ በኋላ ለሶስተኛ ተከታታይ የኤፍኤ ካፕ ፍጻሜ ሽንፈት ላለማስተናገድ ነበር ወደ ዋና ከተማዋ ለንደን ያቀኑት። የፔፕ ጋርዲዮላው ቡድን ባለፈው መጋቢት ወር አርሰናልን በፍጻሜው 2-0 በማሸነፍ የካራባኦ ካፕ ሻምፒዮን መሆኑ ይታወሳል። በዚህኛው ድላቸው ደግሞ ከሌላኛው የለንደን ክለብ ቼልሲ ጋር ከባድ ትንቅንቅ ለማድረግ ተገደዋል። የትላንቱ 145ኛው የኤፍኤ ካፕ ፍጻሜ በጣም ከሚታወሱት ወይም ማራኪ ከሆኑት የፍጻሜ ጨዋታዎች መካከል ባይመደብም ምስጋና ለአንቶን ሴሜንዮ የ72ኛ ደቂቃ የተረከዝ ጎል ይግባና ማንቸስተር ሲቲ ጨዋታውን በጠባብ ውጤት አሸንፎ ሻምፒዮን መሆን ችሏል። ሲቲዎች ታሪካዊውን ዋንጫ በእጃቸው ለማስገባት ኤክስተር ሲቲ፣ ሳልፎርድ ሲቲ፣ ኒውካስትል ዩናይትድ፣ ሊቨርፑል፣ ሳውዝሃምፕተን እና አሁን ደግሞ ቼልሲን ማሸነፍ ችሏል። ከውጤቱ በኋላ ማንቸስተር ሲቲ በታሪክ ብዙ የኤፍኤ ካፕ ዋንጫዎችን በማንሳት ከቼልሲ፣ ሊቨርፑል እና ቶተናም ጋር በጋራ ሶስተኛ ደረጃ ላይ መቀመጥ ችሏል። ማንቸስተር ሲቲ ወደ ኤፍኤ ካፕ ክብር በገሰገሰበት ጉዞ ሁሉንም ጨዋታዎች ያሸነፈ ሲሆን በአንድ የውድድር ዘመን በሁለቱም ማለትም በኤፍኤ እና ካራባኦ ካፕ ውድድሮች የተጫወታቸውን እያንዳንዱን ጨዋታዎች በማሸነፍ አዲስ ታሪክ ማስመዝገብ ችሏል። ማንቸስተር ሲቲ ጋርዲዮላ ከ10 ዓመታት በፊት ክለቡን ከተረከበ ወዲህ አስገራሚ የሆኑ 20 ዋንጫዎችን ያነሳ ሲሆን ካታላናዊው አሰልጣኝ ሶስተኛ የኤፍኤ ካፕ ድሉን ማግኘት ችሏል። በዘመናዊ እግር ኳስ ታሪክ ውስጥ አንዱና ምናልባትም ቀዳሚው ተደርጎ የሚወሰደው ጋርዲዮላ የእንግሊዝ ፕሪምየር ሊግን ቢያንስ ለሶስት ጊዜ፣ የአውሮፓ ሻምፒየንስ ሊግን ለሶስት ጊዜ፣ በተመሳሳይ የኤፍኤ ካፕን 3 ጊዜ እንዲሁም ደግሞ የካራባኦ ካፕን 5 ጊዜ በማሸነፍ የመጀመሪያው አሰልጣኝ መሆን ችሏል። የማሸነፊያውን ጎል ያስቆጠረው አንቶኒ ሴሜንዮ ስለ ጋርዲዮላ ያለውን አስተያየት ለቲኤንቲ ስፖርት ሲያጋራ እሱ እብድ ነው፣ ሁላችንም እንወደዋለን፣ በጣም ስሜታዊ ነው፣ ይህንን ማየት ትችላላችሁ። እሱ ዋንጫዎችን ማሸነፍ ይፈልጋል፣ ለክለቡ ያደረገው ነገር ድንቅ ነው። እዚህ በመገኘቴና እሱ እኔን በማሰልጠኑ እንዲሁም የተሻለ ተጫዋች ስላደረገኝ በጣም አመስጋኝ ነኝ። እሱ ዝም ብሎ ምርጥ ነው በማለት ሀሳቡን ሰጥቷል። ሴሜንዮ ስለ ጨዋታውና ስላስቆጠራት ጎል አክሎ ሲናገር እውነቱን ለመናገር ሁሉም ነገር በጣም በፍጥነት ነው የሆነው። ኳሷ በቀጥታ ወደ እኔ መጣች እና በተቻለ ፍጥነት አጋጣሚውን መጠቀም ነበረብኝ። ከዚህ በፊት ለዚህ አይነት ዋንጫዎች ተወዳድሬ አላውቅም። ስለዚህ ሁሉም ነገር ለእኔ አዲስ ነው። ተስፋ አደርጋለሁ ስራችንን በድል እንጨርሳለን በማለት ጋናዊው የማንቸስተር ሲቲ ኮከብ ተናግሯል። ማንቸስተር ሲቲ አሁን ትኩረቱን ማክሰኞ በቪታሊቲ ስቴዲየም ከቦርንማውዝ ጋር በሚያደርገው ወሳኝ የፕሪሚየር ሊግ ጨዋታ ላይ ያደርጋል። አርሰናል ሰኞ ዕለት በርንሌይን ማሸነፍ የሚችል ከሆነ ሲቲዎች ወደ ጨዋታው የሚገቡት የአምስት ነጥብ ልዩነቱን እንደገና ለማጥበብ ሊሆን ይችላል ማለት ነው። ወደ ሌላኛው የፕሪሚየር ሊግ ጨዋታ ስናመራ ደግሞ አስቶን ቪላ በሜዳውና በደጋፊው ፊት ሊቨርፑልን አስተናግዶ 4-2 በሆነ ሰፊ ውጤት በማሸነፍ ወደ አውሮፓ ሻምፒየንስ ሊግ ማለፉን አረጋግጧል። ሊቨርፑል አርብ ምሽት በአስቶን ቪላ 4-2 በሆነ ሰፊ ውጤት መሸነፉን ተከትሎ በፕሪሚየር ሊጉ ታሪክ በአንድ የውድድር ዘመን ያስተናገደው ከፍተኛ የግብ ብዛት ሪከርድን ሰብሯል። በደረጃ ሰንጠረዡ ከአስቶን ቪላ ጋር እኩል አራተኛ ደረጃ ላይ ተቀምጠው የነበሩት ቀዮቹ ጨዋታውን በማሸነፍ ወደ አውሮፓ ሻምፒየንስ ሊግ ማለፋቸውን ማረጋገጥ ይችሉ ነበር። ሆኖም ግን ሳይሳካላቸው ቀርቷል። የአርነ ስሎት ስብስብ ጨዋታው ከመጀመሩ በፊት የደረሰበት የተጫዋቾች ጉዳት ስብስቡን ክፉኛ ጎድቶታል። ክለቡን በከፍተኛ ዋጋ የተቀላቀለው አጥቂ አሌክሳንደር ኢሳቅ እና ደግሞ ተከላካዩ ጀረሚ ፍሪምፖንግ በጉዳት ምክንያት ከስብስቡ ውጭ ሲሆኑ
መሐመድ ሳላህ እና ፍሎሪያን ዊርዝ ግን በተቀያሪ ወንበር ላይ ሆነው ጨዋታውን ጀምረዋል። እነዚህ ሁለቱ ኮከቦች በ42ኛው ደቂቃ ላይ ሞርጋን ሮጀርስ አስቶን ቪላን መሪ ያደረገች ግብ ሲያስቆጥር መሸፈን የነበረባቸውን ቦታ ባለመሸፈናቸው ሊቨርፑልን ዋጋ እንዲከፍል አድርገውታል። ምንም እንኳን ከእረፍት መልስ በ52ኛው ደቂቃ ላይ ቨርጅል ቫን ዳይክ ቀዮቹን አቻ ቢያደርግም ደስታው ግን ብዙ አልቆየም። የሊቨርፑል አቻነት የቆየው ለ5 ደቂቃዎች ብቻ ነበር። ዶሚኒክ ሶቦዝ ላይ የሰራውን አስከፊ ስህተት ተከትሎ ኦሊ ዋትኪንስ አስቶን ቪላን ዳግም መሪ ማድረግ ችሏል። ጨዋታው በቪላ የበላይነት በቀጠለበት ወቅት ዋትኪንስ ሁለተኛ ግቡን ከማስቆጠሩም በላይ ጆን ማክጂን ላስቆጠራት ግብ በጥሩ እይታ አመቻችቶ ማቀበል ችሏል። በጭማሪ ሰዓት ላይ የሶቦዝ ላይ እና የቫንዳይክ ጥምረት በድጋሚ ሰርቶ ተከላካዩ ከማዕዘን ምት የተሻማውን ኳስ በግንባሩ ገጭቶ ቢያስቆጥርም ሊቨርፑልን ከሽንፈት መታደግ ሳይችል ቀርቷል። በዚህም አስቶን ቪላ የሻምፒየንስ ሊግ ቲኬቱን በይፋ ቆርጧል ማለት ነው። በቪላ ፓርክ 4 ግቦችን ያስተናገደው ሊቨርፑል በያዝነው የውድድር ዘመን ያስተናገድነው የጎል ብዛት 52 ደርሷል። ይህም ክለቡ በ38 ጨዋታዎች በሚካሄደው የሊግ ውድድር ታሪክ በአንድ የውድድር ዘመን ያስተናገደው ከፍተኛ የጎል መጠን ሆኖ ተመዝግቧል። የአምናው የሊጉ ሻምፒዮን ከዚህ ቀደም በ38 ጨዋታዎች ያስተናገደው ከፍተኛ የጎል መጠን 50 የነበረ ሲሆን ይህንን መጥፎ ሪከርድ ያስመዘገበው በ2013 በብሬንደን ሮጀርስ እና በ2015-16 በኤርገን ክሎፕ ስር ነበር። ይሁን እንጂ በሊጉ ታሪክ 42 ጨዋታዎች ይደረጉ በነበረበት በ1992-93 እንዲሁም ደግሞ 94 የውድድር ዘመናት 55 ግቦችን ያስተናገደ በመሆኑ አጠቃላይ የክለቡን መጥፎ ሪከርድ ወይም ደግሞ ታሪክ ለመስበር 3 ጎሎች ብቻ ይቀሩታል ማለት ነው። የስሎት ቡድን በአመቱ የመጨረሻ ጨዋታ ከብሬንትፎርድ ጋር 4 ግቦችን የሚያስተናግድ ከሆነ ያንን የቆየ መጥፎ ታሪክ የሚደግም ይሆናል። ከሁሉም በላይ ክለቡ በ1914-15 የውድድር ዘመን ወዲህ በአንድ የሊግ ውድድር ውስጥ እንዲህ ያለ ደካማ የተከላካይ ክፍል ታይቶበት አይታወቅም። ከአርብ ምሽቱ ከባድ ሽንፈት በፊትም ቢሆን የሊቨርፑል ደጋፊዎች ክለቡ ለቀጣዩ የውድድር ዘመንም በደቻዊ አሰልጣኙ ለመቀጠል ማቀዱን በመስማታቸው ብስጭት ውስጥ ገብተው ነበር። ይባስ ብሎም የክለቡ የበላይ አካላት የደጋፊዎቹን ቀዳሚ ምርጫ ከነበረው እና በሚቀጥለው የውድድር ዘመን ከቼልሲ ጋር ሆኖ ሊቨርፑል ሊገጥም ከሚችለው ከዣቪ አሎንሶ ጋር ምንም አይነት ግንኙነት አለማድረጋቸውን ቁጣውን ይበልጥ አፋፍሞታል። ለሻምፒየንስ ሊግ ማለፍ በቀጣይ የውድድር ዘመን አርኔ ስሎትን ይዞ ለመቀጠል የክለቡ ባለስልጣናት እንደ መከራከሪያ የሚያነሱት ነጥብ ሊሆን ይችላል። ያም ሆኖ ግን በቀሪው ጨዋታ ሽንፈትን የሚያስተናግዱ ከሆነ በሊቨርፑል ቤት የመቆየታቸው ነገር አጠራጣሪ ይሆናል። ስትከታተሉን ስለቆያችሁ እጅግ በጣም አመሰግናለሁ። በፕሮግራማችን ላይ ያላችሁን ሀሳብ እና አስተያየት ኮሜንት ሴክሽን ላይ አጋሩ። ላይክ፣ ሼር እንዲሁም ደግሞ ሰብስክራይብ በማድረግ ቻናላችንን ተቀላቀሉን እያልኩኝ መልካም ቀን እንዲሆንላችሁ እመኛለሁ። ሰናይ ጊዜ